ፍቅር የምትነግረኝ ነገር እውነት ነው? ምን ነገረችሽ ደግሞ? አደይ ካንተ ፍቅር ይዟታል? ያማል እንዴ? ምንድነው የምናገረው? የት ነበርሽ? ምንድነው? አይ እሱማ ምን ብሎ ያስቸግረኛል። እሺ ቆይ ታዲያ የት ሆስፒታል ናችሁ? አትልፊ፣ አልነግርሽ። ለምን? አጎትሽ ከመጣ በኋላ በጣም ብዙም ተጣሪ ነገር አለ። ጆሮሽ አይሰማም እንዴ? አርፈሽ ተቀመጪ። ሴት ልጅ ለእናንተ ሚስት ለመሆን ብቻ ለም የተፈጠረችው። አትሳሳት። ይቅርታ ይቅርታ አልኩ እኮ። እጅሽን ይዤ መራመድ ነው። ምናልባት በቅርቡ አዲስ ነገር እንሰማለን። ጋሼ አደገኛ ሰው እንደሆነ ታውቃለህ? አውቃለሁ። ባምቢል ሀጣብሰው አሁን ምርጥ ሀሳብ አመጣሽ። እኔም በሰዓት ወድቃ ሳገኛ ደግጬ ነው ስደው ያስተነገርኩሽ። አሁን ለምን ተረጋጊ። ወድቃ አደይ ከዚህ ቤት የወጣችሁ ዴቭን አፍቅረው ነው። አደይ የኔን ጉዳይ ልባል ተጥልሽ ወደ ትችልሽ ነገር ብቻ እሺ ያለ ነገር ይደርሳል። አደይ ካንተ ፍቅር ይዟታል? ለሊ መጥቻለሁ። ለሊ እንደዚህ ያማት ሄዳ ነው ስቲል ዶላት ለሊ ምን ሆነሽ? ለሊ ምንድነው? ቆይ እነማን ናቸው? ባለፈው ስልኩን የበላ ነው ልጅ የሰፈር ሰው ነው ይቀር። ተበላን በለኛ። በቃ አንተ ተው እያልኩ አሰማኝማ። እኔ ጠንቆ ይቀልባል አርደኛ መሆኑ እንደዚህ በምን አወቁ? እሺ አሁን ምንድነው የሚሻለው? ምን አቀላለሁ? አንተ ይቅርታ ከመጣ ባከደዛ ምን አይነት ሙድ ነው የምታራምደው? ከኔ ለመፋታት ነው? አንተ ደግሞ ትንሽ አይደብርም እንዴ? ምን ነው ኪንጎ የኔ ጓደኛ ካልሆነ ብቻ አልክ? ኧረ ቅምጥል አረጋጊው እንዴ። ምን እሺ ነው? ቆይ እንዴ እኔ ምን አረኩሽ? እኔን ከኪንጎ ለማፋታት ነው ሰው እንዳሯሯጥ አስመስለ የምትሮጣው? እኔ ኪንጎ ምን ያደርግልኛል? ከፈለግሽ ይዘሽ ውጪ። ምን ለማለት ፈልገሽ? አቦና ተነሳ። አንተ ደግሞ ወዴት? ወደ ቤት ነው። ቆይ ግን ቅምጥል ያበዛሽው አልመሰለሽም እንዴ? ቆይ ልጁ ካንቺ ጋር ብቻ እንዲሆን የምታደርጊው ለምንድን ነው? ቆይ እኛስ እናንተ ምን ይኸውልሽ ቅምጥል እኔ አንቺ እንዳሰብሽው አስቤ አይደል በቃ ኮን የተጋጨነው ልጅ ነበረ። ሲመጣ ጊዜ በቃ እሱን ሽሽት ነው የመጣው። እዚህ አንቺ መጥተሽ አውቃ ነው ጂኒ ጃንካ ቁልቋል ምናምን ትያለሽ እንዴ? ጓደኛዬ እኮ እና የሆነ እንደሆነስ ምን ይሁን ነው የምትለው? ምን እሺ ነው እንዴ? አንዳንድ ጊዜ ፋታ ስጪው እንዴ። ያንቺ እኮ ነው የትሄድብሻል። ለቀቅ አድርጊው እንጂ ዳይመንድ ያምሬ ነው። ቆይ አንቺ እስከመቼ በቃ እዚህ ቤት ምንም ማረፍ አይቻልም ማለት ነው? እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል ፍቅር። እንኳን ደስ አለሽ። ባይ ባይ ባይ። ዞር በይ። አንቺ ከመቼ ጀምሮ ነው እኔን የምታቅፊ? አለመታቀፍ መብትሽ ነው። ምን ፈልገሽ ነው? ምን ፈለግኩ አልኩሽ ፍቅር። እሺ መተኛ ትፈልጋለሁ? ውጭ ከፍቶሻል? ኡፍ። እሺ ደብሮሻል? አትልፊ። አልነግርሽ። ለምን? አሁን ብነግርሽ ሄደሽ ለማቃጠር ነው አይደል? ንገሪኝ ፍቅር። ጓደኛ እንደሌለሽ አውቃለሁ። የከፋሽ ነገር የምትናገሪ ጓደኛ እንደሌለሽ አውቃለሁ። ብቻሽ ለምን ትታመሚያለሽ? ለምን አትነግሪኝም? ምንም የምነግርሽ ነገር የለም ሩታ። አትጠብቂኝ። አሁን ከቻልሽ ውጭልኝ። እሱ መብትሽ ነው። ስትፈልጊኝ ግን ጥሪኝ፣ እመጣለሁ። አልፈልግሽም፣ አታስቢ።
ለምን መጣ? በዛው አቀርም ነበር። ቆይ አንተ ከመጀመሩ እንደዚህ ጸባይ ያመጣው? ኧረ እባክህ እኔም እኮ ሰው ነኝ። ይከፋኛል። ስሜት የሌለኝ ነው እንዴ መስል? ቆይ እኔ ምን አጠፋው? ቅምጥል ያዘለኝ ነው ታውቃለህ። ከሷ ጋር መሆን ነበረብኝ በቃ። መሆኑንም አሁን እኔ ምን አገባኝ እንዴ? ደግሞ ከሷም ብሶ ጓትላለችን። ብቻ ተቀይማት ባልሆነ እና ዳይመንድ ስሜት የለውም ያለ ማን ነው? እሺ በቃ እኔ ነኝ ያጠፋሁት። በዚህ ልክ መጥፋት አልነበረብኝም። ኧረ እባክህ ዝም ብዬማ በባዶ ሜዳ ልፋታ። ቆይ ምን ላድርግልህ? ቅምጥል አንተ እንዴ ደህና አርጋ አይደል እንዴ ገራች? ጭራሽ ምን ላድርግልህ ማለት ጀመርክ? ዳይመንድ ይሄ ድል እንዳያመልጥ። እድሌንማ አላስመልጥ። ና የፈጠነ እንሂድ። ወዴት? አሁን ልጋብዝ እያልካን ነበር እንዴ? የሆነች ማቃብ ቤት አለች፣ እዛ ሄደን ትፍታነታለን። እሺ በቃ ይሄ ፊት 1 ኪሎ ቁርጥ ያስፈልጓል። ነይ እንሂድ። ቁርጥ ምን ቲማቲም ነው? አንቺ እዚህ ሶፋ ላይ እንደምትሰሪው ሶፋው እንዳሰብሪው። ምን ስርዓት ይኖርሽ? ሶፋው እንዳሰብሪው። ምንድነው የምትይሩታ? ጆሮሽ አይሰማም እንዴ? አርፈሽ ተቀመጭ እስቲ። እኔ ደግሞ እኮ ደህና ነገር ልትይ መስሎኝ ወዬ ማለት ነው። ሮሚ አናደድሻት? ታያት እባክሽ። እሷን ተናደደች አልተናደደች ባይሆን የቅድሙ ነገር አጫውሽ። ስለምን ሩታ? ስላሽኗ ምን አለሽ? ቅድም ስቴጂ ምንም አላለኝም። እየደበቅሽኝ ነው? ቅድም እንደዛ መጥቶ አቻክሎ ጠርቶሽ ስቴጂ ምንም ነገር አላለሽም? አዎ ግን ሊነግረኝ ሲል በር ተንኳኳ። እነዚህ የፍቅር መቀሶች ማን መጥቶ ነው በር ተንኳኳ? እኔማ መጀመሪያ ትዬ መስሎኝ ነበር፣ ግን ፍቅር ናት። እና ፍቅር መጣች ብለሽ ትተሹ መጣሽ? ታዲያ ምን ማድረግ አለብኝ ሩታ? በቃ አሁን ማንም የለም ሂጂ። ወዴት ነው የምትሄጂው? ማለት እትዬ መጥተዋል እንዴ? መች መጡ? አዎ መጥቻለሁ። ሩታ ፍቅር የት ናት ያለችው? መኝታ ቤቷ ናት ማሚ። ጥሩ ግን ተኝታለች መሰለኝ ማሚ። እኔም ላውራት ፈልጌ ነበር። እሺ በቃ ስትነሳ አደራ ንገሩኝ፣ ከዚህ ቤት እንዳትወጣ እሺ? እሺ እና እንዴት ነሽ? ደህና ነኝ። ሆና አትጨነቅ። አዴና አወራሻት? አውርቻታለሁ፣ ግን ደግሞ በጣም ተጨንቃለች። አዎ ጓደኛሽ በጣም ትወድሻለች። አዎ ፈጣሪ ይመስገን ጥሩ ጓደኛለች። አሁን ደግሞ አንተም አለ። በጣም አመሰግናለሁ። እኔ ደግሞ ምን አደረኩልሽ? ከዚህ በላይ ምን ልታደርግልኝ ነበር? ከአሁን በኋላ የቀጠሩሽን ቀን አክብረሽ መጥተሽ ቼክ መደረግ አለብሽ ለሊ። እሺ አታስብ፣ እታየዋለሁ። ዶክተሩ ግን ትንሽ የፈራ ይመስላል። ኧረ አንቺ ማይተሽዋል? አዎ ግን ደግሞ ፈጣሪ ያውቃል። ምንም አልሆንም፣ አንተ አትጨነቅ። አምናለሁ። እስካሁን የኖርሽ ህይወት ይበቃሻል። አሁን ደስተኛ መሆን አለብሽ። አመሰግናለሁ ስለሚገባሽ። ሊዱን ግን ሸኛት? አዎ ትንሽ ገፍተር አድርጌ ያመጣው። ምን ነው? እሷ ልጅ ግን ምንም ደስ አላለኝም። ቤኪ ለምን ለሊ? ከኔ በላይ እኮ አንቺ ታውቂያታለሽ። ጥሩ ልጅ ትመስላለች። ይሆናል፣ ግን ደግሞ እሷ በዚህ ልክ አንተ መቅረቧ ጥሩ አይሆንም። መቀራረባችንን ለምን ፈራሽ? መቼ ማለቴ ፈራው እንዴ? ለማንኛውም የሚሆነውን አብረን እናያለን። የኔ ቆንጆ አይ ብርሃን፣ እንደው እኩዮችሽ ወልደው ከብደው በሚኖሩበት በዚህ ጊዜ እንደ ልጅ እዚህ ሜዳ ላይ ትቦርቂያለሽ? በማገባ ለምን ትገባለህ? አለል ያው እኔማ እንደ ታላቅ ልምከርሽ ብዬ ነው። እንደ ወንድ ምንድን ነው የምትመክረኝ? ይኸውልሽ በቀዩ ያሉ ሴቶች በሙሉ ተድረው አግብተው ወልደዋል። አንቺና ሄለን ብቻ እኮ ነው የቀራችሁት። እንኳን ይሆናልልኝ። አሁን አንተ ለኛ አዝነህ ነው? እኔማ ለእናንተው ብዬ ነው። ይኸው ማነች እቺ ሳታገባ 50 ዓመት ሞልቷት እንደሚቆጫት ጎረቤታችን እንደ ሴትዮዋችን እንዳትሆኑ ብዬ። ይሄ አንተ ከንቱ አስተሳሰብ ነው። ሴት ልጅ ለእናንተ ሚስት ለመሆን ብቻ ለም የተፈጠረችው። አትሳሳት። አሃ ያቺ አዴነቻ አሰለጠነችሽ፣ ደረቅ አረገችሽ። በሷ ወጥተሽ አለልኝ ወዬ ሄለንዬ። ወይ ጉድ! በቃ ሰው በስተርጅና እንደዚህ ነው። ማን ያረጀው? አንቺ? አይ ምንም እንዲሁ ገርሞኝ ነው። በቄው እኮ ታይቶ አይታወቅም እንደዚህ አይነት ነገር። ምኑ? አይ እንዲሁ ከብርሃን ጋር እንደ ልጅ ቁጭ ብለህ ስትጫወት ገርሞኝ ነው። አሃ አሽሙር መሆኑ ነው። ያው እንግዲህ አንተ እንደተረዳኸው። አሃ እናንተ አሁን እነ ደመቀ እንደሚሉት እዛ እንደ ከተማ ሴቶቹ በኔ ላይ ቀለዳችሁ፣ ሙድ ያዛችሁ፣ አላገጣችሁ ማለት ነው አይደለም? ኧረ ለልኝ አሁን ምን ገብታችሁ ነው የምትገለፍጡት? እኔ ለእናንተው ብዬ ነው። ለኔ መስላችሁ ነው?
አይ ብራን ብቻሽን ያደርግሻል አይደል? የታባቱ አበሸቅ ነው። አይ እንደዛማ እንዳታስቢ ፍቅር ጠብቂ እሺ። እንዴት እንደምበቀልሽ አሳይሻለሁ። ሰሚኛለሽ? ወይ አብረሽኝ ትሰራለሽ ወይ ደግሞ ሰራልሻለሁ። እሺ አቺ ወይኔ ጉዴ! እነዚህ ልጆች ማላይበት። ቆይ ወዴት ነው የሚሄደው? ወይ ዳይመንድ እንዴት ነህ? ወይ ዳይመንድ አታስመስይ፣ አስመሳይ። አንቺ በቃ አራዳ መሆንሽ ነው። ፍቅርን ለእናቷ አሳልፈሽ ሰጠሻት? ፍቅር አንቺ ጋር ነበረች አይደል? አዎ ዳይመንድ ራሷ ናት ወደ ቤቴ ሰተት ብላ የገባችው። እኔ ግን እማዬ እንዳትጨነቅ ሂጂ ነገርኳት አይደለ? በጣም አንቺ ለእናትየዋ አስበሽ ፍቅርን ከዳሻት። አዎ ዳይመንድ ፍቅርን አሳልፌ ሰጠዋት። እሷማ እኔ ቤት የመጣችው ሌላ ነገር አስባ ነበር። እኔ ግን ከጥፋቴ ስለተማርኩ አሳልፌ ሰጠዋት። ኧረ እባክሽ ከጥፋትሽ ብትማሪማ ኖሮ ኪንጎ እግር ስር ወድቀሽ ይቅርታ ትጠይቂ ነበር። አንቺ አይናውጣ። ምን እኮ እኔን አይናውጣ ነይ። ምን እያደረክ ነው ዳይመንድ? ይቅርታ ጠይቂ። ማን? ኪንጎ ወንድሜን እግሩ ስር ወድቀሽ ይቅርታ ትጠይቂዋለሽ። ምን? አዎ ጎንበስ በይ። እኔ በፍጹም እንደዛ አላደርግም። እንደውም እናንተ ከቻላችሁ ወንድሜን አስፈቱልኝ። ኧረ አዎ ዳይመንድ ደፋር። አንቺ ስላልገባሽ ፈጣሪሽን አመስገኝ። ወዴት ነው የምትሄጂው? ወደ ቤቴ ነው። ነይ ጎንበስ በይና ይቅርታ ጠይቂው አልኩሽ አይደል? እሺ ኪንጎ እየሰማሁሽ ነው። ይቅርታ ጮክ። ይቅርታ አልኩ እኮ። ኧረ ወደዛ ዳይመንድ ልቀቃት። እንደው አንቺን ግን ምን አባቴ ላድርግሽ በማለት ከዚህ ጠልዬ ሶዳ ልላክሽ? እንደዛማ ባረክልኝና በተገላገልኩ። አታፍሪም እኮ አሁንም ቀና ብለሽ ትሄጃለሽ አይደል? እና ላቀርቅር። ሂጂ በእናትሽ ሂጂ። አንቺ ብዙ ነገር እዚህ ፊት ከሰጡሽ ገና ተቀባጥሪያለሽ። በሰራችሁ ነገር ትንሽ እንኳን አትጸጸትም? ምን ትጸጸታለች? የጸጸት ቋቷ ራሱ ተቀዶባታል። ሰው በእናትህ ማን ነው? እኔ ነኝ ፍቅር። ደግሞ አንቺ ምን ፈለግሽ? ምግብ ይዤልሽ መጥቼ ነው። አልፈልግም፣ ይዘሽው ሂጂ። ግን እኮ ትዬ ግዴታ መብላት አለባት፣ ካልበላሽ ንገሪኝ ብለውኛል። እና ልታቃጥሪ ነው? አይ እንደዛ ሳይሆን ለሳቸው ከምነግራቸው ብትበይ ይሻላል ብዬ ነው። እሺ ክፍት ነው፣ ግቢ። አስገብጪው ነው። በራስሽ መብላት አስጠልቶሽ ከሆነ እኔ ላጉርስሽ። አልፈልግም። ቆይ ለምን ራስሽን ትጎጃለሽ ፍቅር? አንቺን አይመለከትሽም ሮማን። እሺ ግን ለሚያልፍ ነገር ራስሽን አታስጨንቂ ፍቅር። ለምንድን ነው አንቺ ለኔ የምታስቢልኝ? ሴት ስለሆንሽ አንቺ እየተሰማሽ ያሉ ስሜቶች በሙሉ እኔን ተሰምተውኝ ያውቃሉ። እንዴት? ብቻዬን አንድ ክፍል ውስጥ አሳልፌያለሁ። ማንም አልነበረኝም። ከእስር ቤት የባሰ ገሃነም ነበረ። ማንም የሚፈልገኝ ሰው አልነበረም። በሞትም ብኖርም የሚጎዳ ሰው አልነበረም። ከዛ በቃ ራሴን ለማጥፋት ወሰንኩ። የጫኔ ሚስት እያለሽ ነው? አዎ ጫኔ አስሮ አንድ ክፍል ቤት ውስጥ ያስቀምጠኝ ነበር። ከማንም ጋር እንድገናኝ አይፈቅድልኝም ነበር። ያን ህይወት ለኔ ጨለማ ነበረ። በቃ ምንም ነገር አይታየኝም ነበር። ያንቺና የኔን የሚያገናኘው አላውቅም። ምናልባት አንቺም ልክ እንደኔ እንደዛ ጊዜ ተስፋ ቆርጠሽ ሊሆን ይችላል። ግን አስታውሽ፣ የሚነጋ ቀን አለ። ተስፋ አትቁረጪ። አንቺ ቢያንስ እናት አለች። ሁልጊዜም ቢሆን አብራሽ ያለች፣ መቼም ቢሆን የምትቀበልሽ እናት አለች። በጣም ጥሩ እናት ናት። ምናልባት ከኔ ጋር የሚያለያየንም እሱ ሊሆን ይችላል። አትሳሳች። እናትም አባትም ወንድምም ኖሮሽ ማንም ሰው እንደሌለው ስትሆኝ ከባድ ነው። ለኔ ግድ አይሰጣቸው። እንደዛ እንዲሆን ያደረገው ያንቺ ክፋት ነው እንጂ እነሱ ሳይፈልጉ ቀርቶ አይደለም ፍቅር። ኧረ እባክሽ አንቺ ትናንት መተሽ ምንም በማታውቂው ነገር እንደዚህ ነው እንደዛ ነው ማለት አትችይ። ከጠቀምሽ ብዬ ነው ፍቅር። ካጠፋው በጣም ይቅርታ። ግን ምናልባት ያን የተሰማኝ ስሜት ተሰምቶሽ ልረዳሽ ከቻልኩ ብዬ ነው። ምን እንዲጠቅም ይፈልግሽ ነው? ሁሉም ያልፋል ፍቅር። ዛሬ አልቅሰሽ ነገ ደስተኛ ለምትሆኙ ነገር ራስሽን አትጉጂ። ብዙ ደስተኛ የሚያደርጉሽ ነገሮች አሉ። ለምሳሌ ምን አለ ደስተኛ የሚያደርገኝ ነገር? በጣም ብዙ ነገር ፍቅር። ባይ ብዬ ሰማሽ አትዘባርቂ። አሁን ውጪ። እሺ እኔ እወጣለሁ። ግን አንቺ ምግቡ መብላት አለብሽ። ቆይ ሮማን። ምን ፍቅር? ያን ሁሉ ያደረኩሽ ነገር ረስተሹ ነው አሁን ለኔ እንደዚህ የምታስቢልኝ? አይ ያደረግሽኝን ነገር መርሳት አልችልም ፍቅር። ግን ምንም ቢሆን አንቺ ላይ ክፉ መሆን አልችልም። ፈጣሪ ይርዳሽ። ጸልይልሻለሁ። አሁን ተረጋጋሽ አይደል? ትንሽ ተጨንቄ ስለነበር ነው እንጂ ኮሌላ
ነይሽኝት ወዴት? በታለም ጋር እጅሽን እንጂ ሁሉንም ነገር ነግራታለሁ። አሁን በፍቅር ስላዘኑ ምላሻቸው ጥሩ ይሆን። ትንሽ እንታገስ። አዴ በደንብ ስሚ። ከዚህ በኋላ ማንንም ሰው አልፈራም። እጅሽን እንጂ መራመድ ነው ፈልገው። አመሰግናለሁ። የራስ ሰው እኮ አይመሰገን። በፊትም እኮ አንቺ ፈቃደኛ ስላልሆንሽ እንጂ እኔ ሁሌም ዝግጁ ነበር። ላጣሽ አልፈልግም። እሺ ግን አሁን አልሄድም። መጀመሪያ ለሊና አይኗል ሊያት። እሺ ፍቅር የኔ ልጅ ወይ ማሚ እንዴት ነሽ? አለሁልሽ። እኔ የምልሽ ዴቭ ሰሞኑን አላየውም። ወዴት እየሄደ ነው? እሱማ ከአደጋ ነው የሚሆነው። አደጋ? እሷ ጋር ደግሞ ምንድን ነው የሚሰራው? ማለት እኮ አላቅም ማሚ፣ ገምቼ ነው እኮ። ከምን ተነስተሽ ነው የገመትሽው? እንዴት እንደዚህ ልትይቻልሽ? ያው ሁለቱን እኮ አንድ ላይ መንገድ ላይ ስለማላጣቸው ለዛ ነው እንጂ ምን አስባለሁ ሌላ ማሚ። ጥሩ። አደይ ሰሞኑን ጠፋች አይደለ? ስራ ጀምራ ይሁን እንዴ? አይ አይመስለኝም ማሚ። ምናልባት በቅርቡ አዲስ ነገር እንሰማለን። ምን አይነት ነገር? እኔ እንጃ ማሚ፣ ግን ደግሞ የሚኖር ይመስለኛል። አዲስ ነገር መጠበቁ አይሻልም? እንደዛ ይሻላል ሩታ? አዎ ማሚ ይሻላል። እኔ እኮ አደይ ተሳክቶላት የራሷን ነገር ኖሯት ባይ ደስ ይለኛል። አደይ በጣም መልካም ልጅ ናት፣ ቆንጆም ናት። እንደዚሁ እኮ እሷ እንደመቤት ቁጭ ብላ መኖር ነው ያለባት አይደል? አዎ አደይ እኮ ከመልክ መልክ ከጸባይ ጸባይ የሰጣት ሴት ናት። በዛ ላይ ደግሞ ታታሪ ሴት ናት። አቤት እሷን ያገባ ወንድ እንደው መታደሉ። ታድላ። ታዲያ እንደሷ ለመታደል ታታሪ ሰራተኛና ጎበዝ መሆንና የሚጠበቅብሽ። መልኩን እንደው ታደለሽዋል። አይ ማሚ አሁን ይሄ ምን ያስቃልሽ? የኔን እንኳን ታዩ ይቅር ማሚ። አደይን ከወደድሻት ግን በቂ ነው እንዴ። የአደይማ ምንም ጥያቄ የለውም። ሁሉ ነገሯ እኮ ብቁ ነው። ኦ ለዚህ እኮ ነው የምወድሽ ማሚ። አይሩታ አሁን አደይ ለተሞገሰችው ያንቺ ደስታ ምን የሚሉት ነው? እኔ ምልሽ እህትሽን አይተሻታል እንዴ? አናግረሻታል? አይ ማሚ ፍቅርን እንኳን አላናገርኳትም። እስኪ ማሚ ለኔ ብለሽ ዝም በይ፣ አታያት፣ ምንም ነገር አትናገሪያት። ፍቅር በራሷ ጊዜ ወደ ራሷ ትመለሳለች። እሱስ አውሩታ ልክ ነሽ፣ ግን አደራ የምታደርገውን ነገር እየተከታተልሽ ንገሪኝ እሺ? እሺ ማሚ። የወዳጄ ዝናቡ ልጅ እንዴት ነህ? ይመስገን። እንደው የወዳጄም ልጅ አይደለ? እንደው እስቲ አንድ ነገር ልምከርህ እንደ አባት። ምን? በቃ ከጋሼ ጋር የጀመርከውን ሰጣ ገባተውና በሰላም ለምን ወደ መጣበት አትሄድም? ለምን? ጋሼ አደገኛ ሰው እንደሆነ ታውቃለህ። አውቃለሁ። እርሱ ደግሞ ከኔ ጋር ምን አገናኘው? የሚገባኝን አውቃለሁ፣ ደግሞ ወስዳለሁ። ተው ተናግሬያለሁ። የዝናቡ ልጅ ተው፣ ሳትቸገር እንደዚህ አይነት ስራ ውስጥ አትግባ። በጣም ተሳፍራለህ ጫኔ። ይህ ከአባቴ ጎን ላልነበርክ ለኔ ትልቅ ማሳያ ነው። አይዞ ከጎን ላይ ልትሬት ይገባ ተው ትለኛለህ። ዝናቡ ወዳጄ እንደው ይቅር በለኝ። እንደው ምን ላድርግ? በቃ ነው። ቆይ ጆሮማን እናው ጋንጂ ወይ ትሄጃለሽ? ትጠራኛለህ፣ እመጣለሁ፣ እቀመጣለሁ፣ ግን ምንም የምታወራው ነገር የለም። ቆያሹ ምንድነው ችግር? ምንም ሮማኒ አይሽ ታይሚስ ጠፊ ጊዜ እኮ ነው። ምን ማለት ነው ከኔ ስጠፊ ማለት? አሹ ምን እየወንክ ነው ያለው? ምንም ሮማኒ ምን ማለት ነው? እንዴት ናችሁ? አቆረጥኳችሁ መሰለኝ። ቆይ እንዴት ነው አነጋገራችሁ? ከኔ ምንድነው እየደበቃችሁ ያላችሁት? አልገባኝም። አሹን ጠይቂው፣ እኔ ጋር ምንም የለም። ታዲያ ከኔስ ምን አለ? አታስመስላሹ። ለሮም የምትነግራት ነገር አለ፣ ግን ደግሞ ለመናገር ፈርተህ ዝም ብለሃል አይደል? አረ ምኑን ከምኑ አድርገሽ ነው የምታወሪው አንቺ ሰው? እንደዛ ብሎ ነገር የለም። እኔ ምንም ነግራት ነገር የለም። ቆይ እስከ መቼ? እስከ መቼም አልናገርም። ምኑ ነው የማትናገረው? አሹ ምንድነው እሱ? አንተ ከፈራህ እኔ ልንገርልህ ወይ? ተይ ሩታ፣ ዛሬ አንቀልቅሎሻል፣ ኋላ እንዳንጣል። ታዲያ ንገራታ። አሹ ደግሞ እሺ ነግራታለሁ። አንቺ አታስቢ በቃ። እሺ በቃ እኔ ሊዳ። አይ አትቺ፣ እናንተ እንደውም በነፃነት አውሩ። እኔ ምንም መስማት የምፈልገው ነገር የለም። አይሽ ሩታ፣ ስትቀባጥሪ ሮማኔን አስከፋሻት። እኔ ምን አስከፋታለሁ? አሹ ደግሞ በራሷ ጊዜ ነው እንደዚህ ሆና ሄደችው። ከዚህ በላይ ምን ልታደርግ ያስብሽ? ለምን ታካብዳለህ? አሹ
በቃ እወድሻለሁ ብላ አትገላገልም እንዴ? እወድሻለሁ ማለት እንዲህ ቀላል አድርገሽ ነው ሩታ? መቼስ ጥፊ ፈርታ አይደለም አይል ነገርካት? አይዳይ ገና ለካ ጥፊም አለው። ወይ ጉድ! ታዲያ እሱማ የት ይቀርልሃል ካልተቀበለች? አውቀሽ እያስፈራራሽ ነው ሩታ። ምንም የሚያስፈራ ነገር የለውም። እኔ እንደውም አሁን ስገምት ሮሚ አውቃ ነው እንደምትወዳት አውቃ እየሸሸችክ ነው የሚመስለኝ። እሷ በምን አውቃ? አምነሻል እንጂ ሮሚ አሹን ታፈቅሪዋለሽ። አረ እኔ ሩታ እንዴ ሰው እንዳይሰማሽ። አይ ሮሚ ለምን ትፈሪያለሽ? በእናትሽ ሩታ ተይ። አሹ ወንድሜ ብቻ ነው፣ ሌላ ምንም ነገር የለንም አልኩሽ እኮ። ቆይ ለምንድን ነው እንደዚህ የምታደርጊው? እሺ በቃ አትናደጂ። ቆይ ማን እንዲሰማ ነው እንደዚህ ድምጽሽን ከፍ አድርገሽ የምትስቂው? እሺ በቃ ይኸው ዝም አልኩ እኮ። እኔ እንጃ አሹ ብቻ እንደምትወዳት የምታውቅ ይመስለኛል። ለማንኛውም እንደምትወዳት ነገራትና የመጣው ይምጣ መቀበል ነው። እሺ በቃ ሩታ እነግራታለሁ፣ አንቺ አታስቢ። ዘጭ አድርጌ ነው የበላሁት። ወዜ ራሱ ጨፋለ እኮ። እና ያን ሁሉ ጥሬ ስጋ በልተህ ወዝ ጨፍ ላይ ነበር? ደፋር ይሄኔ እኮ አንተ አታፍርም። ያችን የምታክል ምላስ ሰንበር ጋብዘህ አመት ልታወራው እና ግድ ነው። የሳምንት የሽሮ ወጪን እኮ ነው የቻልኩልህ። ትቀልዳለህ እንዴ አንተ? እቺ ደግሞ እስካሁን አልሄደችም እንዴ? ቅምጥል ነው እቺ የምትለት? እና እዛ ጋር ሌላ የቆመ ሰው ይታያል ነው ወይስ ቅድም የበላው ሞራ አይደን ጋርዶታል? ትቻት ሂጅ አስደበርኳት መሰለኝ። በቃ አንዳንዴ ያስፈልጋል። እሷም እኮ ጸባይ ቢኖራት ይዘናት እንሄድ ነበር፣ ግን ጸባይ የላትም። በዛ ላይ ደግሞ ስትገናኙ የሆነ ላብላብ የሚሰራችሁ ነገር አለ። እኔ ሲንግሉ በእናንተ እንዴ በቀና ተደረለበል። አንተ ከሰሙ አጨርስ እና እናውራት። ቅምጥል እንዴት ነው? አሎ ያው ተመልከች፣ ሁሉ ነገሩ አንድ ነገር ሳላጎል አስረክብሻለሁ። እንዴ ምን ነው ግን ቶሎ ተመለሳችሁ? እስካሁን እዚህ ነበርሽ እንዴ? አረባ ከቤት ሄጄ ነው የመጣሁት። በቃ ይመቻችሁን። ይልቄስ ወዴት ነው እንዴ? ዞር ብዬ ሔዋኔን ልፈልጋታ። አቤት ያገኘኋት ዕለት፣ አቤት እዚህ ጨኗ ስር ገብቼ እንዲህ መዝልጌ በካልቾ ነው ማለት ሚስትህን። ታዲያስ በጊዜ ሳይመሽባት ማደሪያውን አፈልግ ምን አባቷ ያዞራታል? ካንተ በላይ ነው ጓጓ። አታሽቃብጥ አንተ ደግሞ። እናንተማ ምን አለባችሁ? ጣፍጦላችኋል አለው እንጂ እኔ ምስኪኑ ትራሳ ክፍሌ የምተኛው። ወይኔ ጓደኛችሁ አይደል? ምን አለበት አንድ አስተዳዳሪ እንኳን ብትፈልጉልኝ። ታኔ መለኪንጎ ባምቢ ላጣብሰው እንዴ? አሁን ምርጥ ሀሳብ አመጣሽ። ባምቢ? ኧረ ልታቃጥሉኝ ልታነዱኝ አልሞት አልኳችሁ። ባምቢሽንም ቦምብሽንም እዛው ያዢ። አልሞት አልኩሽ እኮ ጭራሽ በረኪና ያማጭቀ አስበሻል ግን ባምቢና ዳይመንድ እንደሚጣበስ ያበደ ነው። ደህና ነኝ አይደል? አስጨነቅኩሽ አይደል? ደህና ነሽ? ግን ቆይ ምን ነክቶሽ ነው? ተረጋጊ አይደል? እኔም በሰዓት ወድቃ ሳገኛት ደግጬ ነው ስደውይ ያስደነገጥኩሽ። አሁን ደህና ነኝ፣ ተረጋጊ። ወድቃ? ቆይ እንደዚህ እስክትሆኚ ድረስ ምንድን ነው? አላውቅም አይደል? ሰሞኑን ራሴን በጣም እያዞረኝ ነው። ራሴን ያዞረኝና ይጥለኛል። ምን እንደሆንኩ ለኔ ራሱ አልገባኝም። ልቤን ድካም ይሰማኝና ከዛ ዞሮ ይጥለኛል። ወይኔ እቴ፣ እና ምንድነው አሉሽ? ገና አልታወቀም አይደል? ቀጠሮ ተሰጥቶኛል። አይዞሽ ልልይ፣ ፈጣሪ ያለሽ፣ ምንም አትሆኚ። ተሳስተሻል አይደል? ትተሻት መውጣት አልነበረብሽም። እሱስ ልክ ነው ባቡሬ፣ በጣም ይቅርታ አጥፍቻለሁ። ጓደኛዬን አታስጨንቃት ቤኪራፍ። እንዴት አላስጨንቃትም ለሊ? አንቺን መጠበቅ መንከባከብ እኮ ግዴታዋ ነው አይደል? አዎ ግዴታዋ ነው። አዎ ልክ ነህ፣ አጥፍቻለሁ። ዴቭ አብሮሽ አልነበረም እንዴ? ዴቭ ሁሉን ነገር ለትዬ ሊያሳውቃቸው። የምርሽ ነው አይደል? አዎ ለልዬ አብረን እንሂድ ሲለኝ አይንሽን ሳላ ያልሄድን ብዬ ሄዳልኩት። መልካም እድል ጓደኛዬ። እትዬ በጣም ጥሩ ሰው ናቸው። እንደሚፈቅዱ ደግሞ አልጠራጠርም። ተስፋ አረጋለሁ። ያንቺን እናትስ እንዴት አሰብሽ? እኔ እንጃ ለልዬ፣ ትንሽ ፈርቻለሁ። ግን አታስቢ አይደል? ዴቭ ቤተሰቦችን ማሰመን ከቻለ አንቺ ደግሞ የምትወድሽና የምትሳሳልሽ እናትሽን ማሰመን አያቅትሽ። ገና ከመምጣትሽ ወሬ ጀመርሽው? በይ እንደዚህ አይነት ቀል የለም። ተነሻው። ወዴት ልነሳ? እረፍት ማድረግ አለብሽ ለሊ። አታናጂ። ዶክተሩ ያለውን አልሰማሽ? ሰምቼዋለሁ። እሺ በቃ ትቆጣተኛለሁ። ይብናተኛ። አይ እዚህ ይሻላታል። ነይ ለልዬ። ኧረ እናንተ ሰዎች ላይ እኔ እኮ ደህና ነኝ። ዳይመንድ እዴ ሮሚያችን አማን ነው ወይ? እንዴት ነው? አለሁልህ። እንዴ ጁሊት ሲቲ ዳል ለሊ ቤት ነች። አሬ ይደብራል። ምን እሺ ነው እንዴ? ስንት ሰቃይት ያገኛትን ለሊ ቤት። አረ አይነፋም።
ቆይ አንተ መቼ ነው ወደ ራስህ ጠቅለል አድርገህ የምታገባው? እስኪ ዛሬ ይጀምራል ብዬ አስባለሁ። አልገባኝም። ቆይ ምን ልታደርግ እያሰብክ? መጀመሪያ ለቤተሰቦቼ፣ ከዛ ደግሞ አንተ ታግዘኛለህ። አረ ኖርማል ነው፣ አያሳስብም። በፈለግኩ አግዛለሁ። እሺ ዳይመንድ፣ ይኸውልህ ለምን እናደርጋለን መሰለህ? የአደይ እናት ጋር አደይ ሳታውቅ የአደይ እናትን እናሳምናቸዋለን። ከዛም በኋላ አደይን ሰርፕራይዝ ማድረግ እፈልጋለሁ። በጣም ደስ ይለኛል። ሰሞኑን እኔ ለራሴ ጉዳይ ወደ ገጠር መሄድ አይቀርም። ስለዚህ አብረን መሄድ እንችላለን። በጣም አመሰግናለሁ። አሬ ምን ምስጋና ነው እንዴ? አደይ እኮ እህቴ ነች። የበኩሌ መወጣት እፈልጋለሁ። እሺ ዳይመንድ፣ ይቅና። አሁን ደግሞ እዛ እንደዛ በተሰቃየችበት መንደር አግባትና እስቲ አገር ጉድ ይበል። እሺ ሁሉም ነገር እናየዋለን። በቃ እመጭ ልጅ ተነሳሽ? አዎ ማይ። ምን ነው ፍቅር? ምን በደልኩሽ? ይቅርታ እናቴ፣ አጥፍቻለሁ። ይቅር በይኝ። ካሁን በኋላ እንደዚህ አይነት ነገር እንዲፈጠር አልፈልግም። እኔ እንደዛ ለፍቼ ያሳደግኩሽ ትልቅ ደረጃ እንድትደርሺ ነው እንጂ እንደዚህ በሆነው ባልሆነው እንድትጎጂ ቅስምሽ እንዲሰበር አይደለም። ከአቅሜ በላይ ሲሆንብኝ እኮ ነው ማይ። ለአባዬ ስደውል ስልክ አይነሳም። ውስጤ ብዙ ጥያቄ አለ። ቆይ ለምን? እኔ ለመወደድ ምን ያንሰኛል? ምንም አያንስሽም የኔ ቆንጆዋና ትንሿ ልጄ። እናትሽ እንዴት እንደምትወድሽ ረስተሽ ነው ማንም የለኝም ያልሽው? ምን ላድርግ ማይ? አንቺም ሁሌ እኔን ነው ተውቃሽ የምታደርጊ። ስራሽ ነው ልጄ፣ የምትሰሪው ስራ። እስቲ አስቢው፣ ቤዛም ጥፋት አጥፍታለች፣ አንቺም ብዙ ጥፋቶች አጥፍተሻል። ቤዛ ግን ጎናችን አለች? አሁን የለችም። አየሽ፣ እሷ የለችም፣ አንቺ ግን አለሽ። ምክንያቱም አንቺ ልጄ ነሽ። ያንን ሁሉ ጥፋት እያጠፋሽ እንኳን ምን ያህል እየተረዳውሽ እንደሆነ ማወቅ ይሳንሻል። እሺ ማይ፣ በጣም አመሰግናለሁ። በጣም ነው የምወድሽ የኔ እናት። ደስተኛ ትመስያለሽ። አዎ በጣም ደስተኛ ነኝ። ምን ተገኘ? አበበዬ ነው። ምን አዲስ ነገር አለ? በህልም በሆነ ሳስብ የነበረው ነገር ሊሳካ ነው መሰለኝ። እንዴት ይላል? አበበዬ እኮ እንደሚያገባኝ ነገረኝ። የብርሽን? አዎ ብርሃኔ፣ እንኳን ደስ አለሽ። እኔ ላንቺ በጣም ደስ ብሎኛል። አየሽ አይደል ፈጣሪ አንዳንዴ ስክስ እንደዚህ። አዎ ብርሃኔ፣ መገፋቴ፣ መነቀፌ፣ መሰደቤ ምናልባት ለበጎ ነው። ከልጅነት ፍቅሬ ጋር ልትሰንፈልገ ነው። አየሽ አይደል በህይወት እስካለን ድረስ ተስፋ አለ። ደስ ይላል። አያሽ የምሬን እኮ ነው ሩታ። ይኸውልሽ ልክ ልነግራት ቀና አብዬ ለውራስ አይኖቿ ልክ እንደ ነብር አይን ያስፈራኛል። ከዛ ተዋዋለሁ። ቆይ ለምን ወዳታለሁ ብላ ትገላገል? ኧረ ሩቴ፣ እሱ እኮ ነው ከባዱ ቃል። እወድሻለሁ የምትለዋን ቃል ማውጣት። ይኸውልሽ ልክ ቃሏን ላወጣ ስል እዚህ ጋር እኔማ አይሽ እዚህ ጋር ይተናነቀኛል። በቃ እወድሻለሁ ማለት የሚከብድ ከሆነ ሌላ ነገር እንፈልጋለን። ሌላ ነገር ምን አለ? ሌላ ነገሮች፣ ፍቅር እንድታውቂ የሚያሳዩ ተግባሮችን ታደርጋለህ። አውቃ ካልገገመች ይገባታል። እንዴ እንደዛ ይቻላል እንዴ? ታዲያ ሳሹ እንደዛ ተሆነማ በያ ንገሪኝ ገላል። ኧረ እኔ እኮ ተሳቀቅኩ። ታውን ተናገርኩ አልተናገርኩ እያልኩ እኮ ይኸውልሽ ሚዛኔን እኮ ሳትኩ። የምን ሚዛን? አታይኝም እንዴ? ከሰው ተራውጥቼ ዋይ 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 ሲሉ የሚለው የጥላሁን ገሰሰ ዘፈን አልተዘፈነልኝም እንጂ እኮ ከስቻለሁ። አታይኝም? አይዞሽ አሹ፣ እኔ ያለው ሁሉም ነገር ቀላል ነው። እሺ ሩታዬ፣ ለዚህ እኮ ነው የምወድሽ። እንዴት ናችሁ? ማሚ ደግሞ ስትፈልግ ነበረ። እውነት እናመቻት። እኔማ የጓደኛሽ ልጅ በአደይ ፍቅር ክንፍ ብሎ እየዞረልሽ ነው አልኳት። አታረጊም ወጣ አረኩት። ለነገሩ እንኳን ማደረሽ እኔም ጨምርላታለሁ። ምንን? ስለኔና ስለ አደይ ጉዳይ ልካታለሁ። ወዴት ልትሄጂ ነው? የኔን ጉዳይ ልባል ጠጥተሽ ወዴት ትሄጃለሽ? ነገር ይቻልሽ? እሺ ያንተ ነገር ይደርሳል ከረፍት በኋላ። አሁን ያለኝ ነገር ላጣ
እኔስ መቼ ነው ወይ ልጅ ስለ አደይና ስለ ዴቭ የምታውቂው ነገር አለ? ስለ አደይና ዴቭ ምን? ያው ጥሩ ጓደኛሞች መሆናቸውን አውቃለሁ። እሱም ብቻ እና ሌላ ነገር አለ? እማዬ አደይ ከዚህ ቤት የወጣችው ዴቭን አፍቅረው ነው። አደይ አታደርገው። አድርገዋለች እማዬ። ዴቭን በጣም እያስጨነቀችው ነበር። ዴቭ ወይታለ ፍቅር የምትነግረኝ ነገር እውነት ነው? ምን ነገረችሽ ደግሞ? አደይ ካንተ ፍቅር ይዟታል?